እናውጣ በሚል ነው የገባነው። ግን እየታገልን ያለንበት ሂደት አሁን ላይ አመጣጡ ብዙም ደስ ስለማይል ስንጀምር የነበረውና አሁን ያለበት ይለያያል። ምክንያቱም አሁን ላይ ያለው የግለሰቦች ፍላጎት ማሟላት ካልሆነ በስተቀር ህዝቡን ከማጎሳቆልና ከመጉዳት በስተቀር ያመጣነው ለውጥ ስለሌለ ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ለሰዓቱ መደመጥ ያለባቸውን መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየቀን ዋና ርዕሶችን የማስደምጣችሁ ይሆናል። በተከዜ ዋና ጦር አዛዥ ነው የሚለው ፋኖም ህግ ማስከበር ዘመቻ በተወሰደው እስከ መጨረሻው ተሰናብቷል። ይህን ጉዳዮችም አስደምጣችኋለሁ። የፋኖ የአማራ ፋኖ ብሔራዊ ንቅናቄ ሳምንት ሳይሞላው ወደ መፈራረስ አቀንቷን። በዚህም እስክንድር ነጋም በይፋ መግለጫውን ሰጥቷል። ይህን ጉዳዮችን ማስደምጣችኋለሁ። ይህን ተከትሎ እነ መከተው ማሞ ዋና ልሳን የነበረው አበበ ሙላቱም ቅሬታውን መግለጫ አውጧል። ይህን ጉዳዮችን በትንታኔ የምንመለከተው ይሆናል። እንዲሁም የጎንደር ዋና ፋኖ ሰብሳቢም ቅሬታውን ገልጿል። በተመሳሳይ መልኩ የሸዋ ዋና ጠቅላይ ግዛት እዝ አዛዥ የነበረው ደሳለኝም በተመሳሳይ መልኩ ማቅረቡን ጥያቄውን ቀጥሏል። ይህን ጉዳዮችም በትንታኔ የምንመለከተው ይሆናል። የአማራ ፋኖ ብሔራዊ ንቅናቄ አደረጃጀት ሳምንት ሳይሞላው እርስ በርሱ ወደ መፈራረስ ያቀናበት ሁኔታ በይፋ አሳይቷል። ይህስ አንደምታው ምንድን ነው? የአማራ የሉና ጉዳይ እንታገላለታለን ብለው የስልጣን ሽኩቻ የተያያዘው እንደውም የቢዝነስ አደረጃጀት ላይ የተጠመደው የአማራ ፋኖ ብሔራዊ ንቅናቄን አሁን በአዲስ የመሰረቱት በግልጽ እየፈረሰ ይገኛል። ይህን ጉዳዮች እንመለከታለን። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየኩኝ አዲስ የሆናችሁ ሰብስክራይብ፣ ሰኖች ላይክ፣ ሼር ማድረጋችሁን እንዳትረሱ። ወደ ጉዳያችን ቀጥታ ስንገባ የአርበኛ መላኩ ነጋ ተብሎ የሚታወቀው የተከዜ ክፍለ ጦር ዋና አዛዥ ነኝ ብሎ በራሱ አደረጃጀት የተሰየመው በትናንትናው ዕለት ጥር 12 2018 ዓመተ ምህረት በማዕከላዊ አርማጮ ማሰሮ ደንብ ወረዳ ጃንሱማ ቀበሌ ተብሎ በሚታወቀው ልዩ ቦታ ላይ ህግ የማስከበር ዘመቻ በተወሰደው ከጧቱ 4 ሰዓት እስከ ርዝራዦቹ እስከ መጨረሻው ተሰናብቷል። ይህ ሰው በተለይ በወልቃይት ጠገዴ ሲንቀሳቀስ የነበረ በሳንጃ አያ ተብሎ በሚታወቀው ሲንቀሳቀስ የነበረ በመተማቸራ ቀበሌ ሲንቀሳቀስ የነበረ በወልቃይት ጠገዴ ቲፋ አካባቢ ሲንቀሳቀስ እንደነበረ መረጃው ያመላክታል። መንግስትን በተጠናና በተናበበ መልኩ በወሰደው የህግ ማስከበር ዘመቻ እስከ መጨረሻው አሰናብቶታል። ባጭሩ ቃል እዚህ ጋር የሚያስረዳው የአማራ ፋኖ ብሔራዊ ንቅናቄ መሰረትነ አልመሰረትነ አሁን በግልጽ የተጠመደው የስልጣን ጥማተኛ መሆኑንና የአማራ የሉና ጉዳይ የማይደንቀው መሆኑን በግልጽ ያሳየ ነው። ለዚህ ደግሞ በይፋ እስክንድር ነጋ ማመልከቻውን አግብቶ በግልጽ አፍርሷል። ጉዳዩም እንደሚመለከተው አስደምጣችኋለሁ። በተለይ ጋዜጠኛ እና ፖለቲከኛ ነው የሚለው እስክንድር ነጋ በቅርቡ ወደ ፈጥሮ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ውስጥ ተሰጥቷቸው የነበረውን የፖለቲካ ቢሮ አባልነት ቦታ እንደማይቀበሉና በምትካቸው ሌላ ሰው እንዲተካ መጠይቃቸው ታውቋል። እስክንድር ይህን ያስታወቁት ዛሬ ጥር 12 2018 ዓ.ም ለንቅናቄው ፖለቲካ ቢሮ በጻፉት ደብዳቤ ነው። በደብዳቤው ላይም የድርጅቱን መመስረትና በደስታ እንደተቀበሉ የገለጹ አቶ እስክንድር ነጋ ታሪካዊ ድርጅት አካል በመሆናቸው ክብር እንደሚሰማቸው ገልጸው ሆኖም ግን በአዲሱ የውህደት ድርጅት ውስጥ በአመራርነት ወይም በፖለቲካ ቢሮ አባልነት የመቀጠል ፍላጎት እንደሌላቸው በግልጽ አስቀምጠዋል። በአዲሱ ወደ ድርጅታችን ውስጥ የፖለቲካ ቢሮ አባል ሁኜ መመስረት እንደማልችል ታውቋል። በተመደቡበትም ቦታ ላይ ሌላ ሰው እንዲተካ አሳስባለሁ ሲሉ ጥያቄያቸውን በይፋ አቅርበዋል። ከአመራርነት ለመልቀቅ ቢወስኑም ከትግሉ እንደማይለዩ እስክንድር ነጋ አረጋግጠዋል። እንደ ተራ የድርጅት አባልነት ያለምንም ቅድመ ሁኔታ እንደምቀጥልና የሚጠብቁብኝን ኃላፊነቶችና ግዴታዎችን በሙሉ እንደምፈጽም አረጋግጣለሁ ሲሉ ለንቅናቄው ያላቸውን ቁርጠኝነት ገልጸው በመጨረሻም አዲሱ የአመራር የተጣለበትን ታሪካዊ ኃላፊነት በስኬት እንዲወጣ ልባዊ ምኞታቸውን አስተላልፈው የአማራ ብሔራዊ ንቅናቄ በተለያዩ የፋኖ አደረጃጀት መካከል ሲደረግ የነበረውን የውህደት ሂደት ተከትሎ የተመሰረተ ሲሆን እስክንድር ነጋ በዚህ ሂደት ውስጥ ቁልፍ ሚና የሚጫወቱ እንደነበር ይታወቃል። አሁን አመራርነት ለመገለል የወሰኑበት ዝርዝር ምክንያቶች በይፋ አልገለጸም። እስክንድር ነጋ በአማራ ፋኖ ብሔራዊ ንቅናቄ ውስጥ የተሰጠውን ፖለቲካ ስትራቴጂ መምሪያ ኃላፊነት ቦታ እንደማይቀበሉ አስታውቀው በዚሁ ሀሳባቸውን ባጭር ቋጭተውታል ማለት ነው።
ሌላኛው ጉዳይ የመከተው ማሞ ዋና ልሳን የነበረው አበበ ሙላቱን በተመሳሳይ መልኩ ቅሬታውን አቅርቧል። ስለ እስክንድር ትንሽ እንበልና ወደ ጉዳያችን የምንመለስበት ይሆናል። እስክንድር ይህን ያለበት ዋነኛ ምክንያት የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት ጥሩ ቦታ ወይም ቁልፍ ቦታ እንደሚሰጠው ጠብቆ ነበር። ነገር ግን ይህ ሳይሆን ሲቀር በግልጽ ያፈረሰበት ሁኔታ ነው። ይህ በዚህ ብቻ አላበቃም። የአበበ ሙላቱ ዋና ልሳን የነበረው የመከተው ማሞ ዋና ልሳን የሆነው አበበ ሙላቱን በይፋ እንግዲህ ጥያቄውን እያነሳ ይገኛል። በተለይ ይህን ያነሳበት ጉዳይ ለመክተው የተሰጠው የስልጣን ጦራችን ለመቀራመት የተደረገ አደገኛ ሴራ መሆኑን አሳስቦ ገልጿል። የመከተው ልሳን የሆነ አበበ ሙላቱ ትላንት ይፋ በተደረገው የጸረ ሰላም አደረጃጀት ውስጥ የተሰጠው ስልጣን ድልድይ ሴራ ነው ሲል ይገልጻል። አበበ ሙላት መከተው ከነዘመነ ጋር እንዳይግባባ አድርጎታል በሚል የዘመነ ልሳን የሆኑት አካላት በተለያየ ጊዜ ዘመቻ ከፍተውበት የቆየ ሰው ነው። አበበ እነዚህ ጣልቃ የሚገቡበት ከሆነ የሸዋ ፋኖ ይፈርሳን የሚል ሙሉ እምነት እንዳለው በግልጽ ተናግሯል። አሁን እንግዲህ እዚህ ጋር በልብ ብለን መመልከት የሚያስፈልገው መሪ ዘመነ ይሁንስ መከተው ማሞ መሪ ሲሆን እስክንድር ነጋ መሪ ይሁን ጀነራል ተፈራ ማሞ ይሁን ደሳለ ይሁን እያለ አዞርቲ ውስጥ የገባበትም ይህ 4 ኪሎ ቢሰጣቸው ጠቅላይ ሚኒስትር ዶክተር አብይ እንደተናገሩት 4 ኪሎ ቢሰጣቸው እርስ በርሳቸው ይወጋጋሉ ያለበትን ዛሬ በግልጽ እየተመለከት ነው እንገኛለን። ይህ የአማራ የሉና ጉዳይ የሚሉት ታሪክ ጨዋታውን አሁንም እንደተያያዙት ይገኛል። በዚህ በተለይ ቁልፍ የሚባሉት በፋኖ አደረጃጀት ውስጥ ባይቀናው የአማራ ፋኖ በጎንደር ዋና ሰብሳቢ የነበር እንዲሁም የበላይ ዘለቀ ምክትል ሰብሳቢ የነበር ከዚህ አማራ ፋኖ ብሔራዊ ንቅናቄ አደረጃጀት ውስጥ ሳይሳተፍ መቅረቱ ሌላኛው ቅሬታ እያስነሳ ይገኛል። እንዲሁም ደሳሌ በሸዋ አጠቃላይ ግዛት ሰብሳቢ የነበረው እንዲሁም የደቡብ አማራ አሳምነው እዝ ዋና አዛዥ የነበረ ይህም በተመሳሳይ መልኩ የአማራ ፋኖ ብሔራዊ ንቅናቄ ሳይካተት መቅረታቸው ሌላኛው ጉዳይ ሁለተኛ ክንፍ እየወለደ እየፈጠረ ይገኛል። ሳምንት ሳይሞላው በይፋ እየተመለከተ ነው የሚገኘው የአማራ ብሔራዊ ንቅናቄ አንድምታው ወደ አደገኛ አደረጃጀትና ወደ መፈራረስ እየተመለከተ ይሄዳል። ይህ ደግሞ በእምነት ጠብቁ በርካታ የፋኖ ታጣቂዎች ወደ መንግስት እንዲቀላቀሉ መልካም አጋጣሚ እየፈጠረ ይገኛል። ያ ማለት የፋኖ አደረጃጀት ለቢዝነስና ለስልጣን መሆኑን በግልጽ ያሳየ ጉዳይ ነው። የአማራን ብሔራዊ ክልል መንግስት እንግዲህ በግልጽ የሰላም ጥሪ እንደተቀበለ ይታወሳል። እነዚህ ደግሞ በአንጻሩ የስልጣን ጥማተኛና የቢዝነስ አሰላለፍ አደረጃጀት ላይ የተጠመዱ መሆናቸውን ያሳየ ጉዳይ ነው። ስለዚህ እንደዚህ አይነት ክንፍ ዞ የሚንቀሳቀሰው አሁን በግልጽ እየፈራረሰ የሚገኝበት ነው። በርካቶችም ከዚህ በመገንዘብ የመንግስት የሰላም ጥሪ እንደሚቀላቀሉ ይጠበቃል። ምክንያቱም የአማራ የሉና የሚለውን በታሪክና በግልጽ ውሸት መሆኑን ያሳየ ጉዳይ መሆኑ አመላካች ጉዳይ ነው። ለዚህ ደግሞ መንግስት ይዘረጋላቸውን የሰላም ጥሪ እንደሚቀበሉ ትልቅ አይነተኛ በርካፋች እንደሆነ ያመላክታል። ሌላኛው ጉዳይ የመንግስት የሰላም ጥሪ የተቀበላለ በደንቢያ ቀጠና ሲንቀሳቀስ የነበረ በተለይ የአርበኛ ደረጀ በላይ ሻለቃ መሪ የነበረው ደረጀ የሸዋስ ሁለት አጀቦች በመያዝ የመንግስት የሰላም ጥሪ ተቀብሎ ገብቷል። እናመሰግናለን። ለሀገራችን የሚበጃት የሚጠቅመት ሰላምና ልማት ብቻ ነው። ለዚህ ደግሞ እንደዚህ አይነት አባዜ እዛቸው የምትንቀሳቀሱ ሳምንት ቢያንስ እንኳን ወር ሳይሞላችሁ የመፍረስ አባዜውን በግልጽ የተመለከትነው ጉዳይ ነው። ይህ ማለት እኮ የስልጣን ብቻ የተመሰረተ ድርጅት መሆኑ ነው እንጂ የአማራ ህልውና ጉዳይ ቢሆን ኑሮ ስልጣን ቢሰጠው ባይሰጠው የማይበርደው የማይሞቀው ብቻ የአማራ ህልውና ጉዳይ መሆኑን አልሞ የሚንቀሳቀስ ይሆን ነበር። ነገር ግን በሳምንት ውስጥ በማይሞላ እንደዚህ አይነት አካሄድ እየተመለከተ ነው የሚገኘው። ስለዚህ ወንድሞች በትክክል ለአማራ ህልውና ጉዳይ እንታገላለን የምትሉ የምትገነዘቡ ከሆነ ሰላማችሁን ባስቀድማችሁ የመንግስት ሰላም ጥሪ በዚሁ አጋጣሚ እንድትቀበሉ ማሳሰብ እንፈልጋለን። ሌላኛው የጀርመን የውጭ ጉዳይ ሚኒስትር ጆሃና ዋጂፉል ኢትዮጵያ እንደሚገቡ ተገልጿል። የጀርመን የውጭ ጉዳይ ሚኒስትር ጆሃና ዋጂፉል እንግዲህ በመጪው ሐሙስ ለይፋዊ የስራ ጉብኝት አዲስ አበባ ይገባሉ ሲሆን በቆይታቸውም ከጠቅላይ ሚኒስትር ዶክተር አብይ ጋር በሁለትዮሽ ቀጠናዊ አህጉራዊና
ዓለም አቀፋዊ ጉዳዮች ዙሪያ እንደሚመክሩ ይጠበቃል። ለሀገራችን የሚያስፈልጋት እንደዚህ አርቆ አላሚ ብቻ እንጂ በሰፈር የሚጫወቱ ተጫዋቾች አያስፈልጋትም። ወደ ቻናል ቤተሰብ ተከታታዮች ላይክ እና ሼር ሰብስክራይብ በማድረግ በሌላ መረጃ ተመልሰን እስክንገናኝ መልካም ጊዜ እንዲሆንላችሁ ከወዲሁ እመኛለሁ። የፋኖ አዲሱ አደረጃጀት ይህን ይመስላል። በሌላ በአዲስ መረጃ እስክንገናኝ መልካም ቀን እንዲሆን ተመኘው።